ከተማውሉ ሚዳረስ የሚያረካ የሕይወት ምንጭ ኢየሱስ ኑና በነጻ ጠጡ ይላል ለፈለገ ሁሉ ያዳርሳል። እንደምን አደራችሁ? እግዚአብሔር አምላካችንን እናመሰግናለን። በዚህ ማለዳ የእግዚአብሔርን ቃል እንድንካፈል ከእግዚአብሔር ቃል እንድንማር ለቀን ውሏችን ሁሉ የሚሆን መነቃቃት ለቀን ውሏችን የሚሆን ብርታት ለመቀበል ኃይልን ለማግኘት በዚህ በእግዚአብሔር ቤት ተገኝተናል። የእግዚአብሔር ቃል ደግሞ ኃይለኛ ነው። ስለዚህ ኃይል ያስታጥቃል፣ ኃይል ይሰጣል፣ ለደከመው ብርታትን ለዛለው ጉልበትን ይጨምራልና በዚህ በእግዚአብሔር ቤት መገኘት እንዴት መልካም ነው። ስለዚህ መልካም እድል የአምላካችን ስም የተመሰገነ ይሁን። ጸሎት እናድርግና የዕለቱን መልእክት አብረን እናያለን። በሰማያት ያለህ እግዚአብሔር አምላክ በማለዳ በቤትህ መገኘት፣ ወደ አደባባዮች መግባት፣ ወደ ጸጋ ዙፋን መቅረብ ደካማና ኃጢአተኛ ብዙ ጊዜ ለሚወርቅ ወደ አምላኩና ወደ ፈጣሪው መቅረብ እንዴት ደስ ያሰኛል። ድካምን ይዞ ብርታትን ይዞ መመለስ፣ ኃጢአትን ይዞ መጥቶ ይቅርታን ይዞ ይቅር እንደተባለ ሰው ምሕረትን ተሸክሞ መመለስ፣ ባዶነትን ይዞ መጥቶ ተሞልቶ መመለስ፣ ከዚህ የሚበልጥ ምን አለ? እግዚአብሔር አምላክ ወደ ራስህ ስላቀረብከን እግሮቻችንን ወደዚህ ስላፈጠንክ እናመሰግንሃለን። አሁን ሰማያትን የፈጠርክበት የተበላሸውን የምታስተካክልበት እንደገና የምታድስበት የቃልህን ጉልበት የቃልህን ኃይል እንከፍታለን። በእኛ ውስጥ ሰማያትን እንደፈጠረ አዲስ ነገር በዚህ ማለዳ እንዲፈጠር እንጠይቀሃለን። የተበላሸውን እንደሚያስተካክል በእኛ ውስጥም የተበላሹ ነገሮችን ሁሉ እንዲያስተካክል ፊክስ እንዲያደርግ እንማጸንሃለን። እንደገና እንድትሰራን በቃልህ ወደ ራስህ ከፍታ ወደ ላይ እንድታወጣን ኃይልህን እንድታሳየን ጉልበትህን እንድታሳየን ድካማችንን ሁሉ እንድታስረሳን ኃጢአታችንን ሁሉ እንድታስረሳን እንጠይቀሃለን። ከእኛ ጋር አሁን በጌታችን በኢየሱስ አሜን። በዚህ ማለዳ ስለ አስደናቂው የእግዚአብሔር ጸጋ ጥቂት እነግራችኋለሁ። ይሄ ጸጋ የሚባል ነገር ቢወራ የማያልቅ ነገር። ስለዚህ አንድ የሆነ መጽሐፍ አለ። ምናልባት ስለ ጸጋ በጣም የማወቅ ፍላጎትና ጉጉት ካላችሁ 365 የዓመቱ ቀኖች ሁሉ ሊነበብ የሚችል God's Amazing Grace አስደናቂው የእግዚአብሔር ጸጋ በዓለማችን ላይ ከተዘመሩ በተለያየ ቋንቋ ከተተረጎሙ ከሚወደዱ መዝሙሮች አንዱ Amazing Grace አስደናቂው የእግዚአብሔር ጸጋ ግሩም ጸጋ እና ስለዚህ ጸጋ ትንሽ እናወራለን። ይሄ የእግዚአብሔር ጸጋ ምን ያህል አስገራሚ እንደሆነ በጥቂቱ እናያለን። አስቀድሞ ግን ይሄ የእግዚአብሔር ጸጋ የእግዚአብሔር ኃይል የሚለውን ከማየታችን በፊት ጥቂት ስለ ኃይልና ስለ ጉልበት ልንገራቸው። የሰው ልጅ ከተፈጠረና ኃጢአት ከገባበት ጊዜ ጀምሮ ድካሙን የሚያቀልለት ሸክሙን የሚጋራለት ስራውን የሚካፈልለትን ነገር ይፈልጋል። ለዛ ነው ወዲያው እንስሳትን መጠቀም የጀመረው። ሸክሙን ብቻውን መሸከም አልፈለገም። ስለዚህ አሁን በተለምዶ ሸክም የሚሸከሙ እንስሳቶች ምን ይላቸዋል? ስለዚህ ሸክሙን ለማን ማጋራት ጀመረ? ለእንስሳት ማጋራት ጀመረ እና በእነሱ ላይ በጣም ከባድ የሆነውን ሸክም ከመሸከም ይልቅ ግማሹን ለነሱ አሸክሞ በእጅም ያዘውን ቀላሉ ነገር ሰው መያዝ ጀምሯል። ሸክሙን የሚጋራለት ነገር ይፈልጋል ሰው። ከመቼ እንደጀመረ ማናውቅም፣ ከኃጢአት በኋላ ከዚያ በኋላ በዚህ ላይ ጥናት ያደረጉ ሰዎች ሲናገሩ ውሃ ነበር በጣም ለሰው ልጅ አስቸጋሪው ነገር ለማንቀሳቀስ ከቦታ ቦታ ለመውሰድ። ስለዚህ እየተሸከመ መሄድ መመለስ ከባድ ስለሆነበት ውሃን በቀላሉ መጠቀም የሚችልበትን መንገድ መዘየር ጀመረ። አሁንም ስራውን የሚያቀልለት ነው። ታውቃላችሁ ይሄ ስራ የሚለካው ወይም ጉልበት የሥራ ላይ ጉልበት
የሚለካው ሆርስ ፓወር የፈረስ ጉልበት እንላለን። የሰውን ስራ ተክቶ መስራት የሚችል ነገር ማለት ነው። እና ሞተር ሳይክል ስትገዙ የፈረስ ጉልበቱን አይታችሁ ነው የምትገዙት። መኪና ሲገዛ የፈረስ ጉልበቱ ምን ያህል ነው ተብሎ ነው የሚለካው። የሰውን ስራ ተክቶ ምን ያህል ማቃለል ይችላል ማለት ነው። የሚሸከመውን ሸክም የሚሰራውን ስራ በሰዓት በጊዜ ቀንሶ መስራት የሚቻልበትን ነገር ለመለካት የፈረስ ጉልበት እንላለን በሳይንሱ። ከዛ በኋላ ውሃን በቀላሉ ከጥልቅ ወደ አለበት ቦታ ለማንቀሳቀስ ፑሊዎችን ወይም ተንቀሳቃሽ የውሃ ማውጫዎችን ጉድጓዶችን መጠቀም ነው የጀመረው። ውሃ ካለበት ቦታ ተሸክሞ ከማምጣት ባለበት ቦታ ቆፍሮ በገመድ እየጎተቱ ማውጣት ያ ቀደም ካሉት ሰው ስራውን ለማቅለል ከሄደባቸው መንገዶች አንዱ ነው። ነገር ግን የኢንዱስትሪያል አብዮትን በ18ኛው ክፍለ ዘመን በዓለም ሲቀጣጠል ለመቀጣጠሉ ምክንያት የነበረው አንድ ግኝት ነው። ያውም የሰውን ስራ የሚያቀል ነገር ተገኘ። ጄምስ ዋት ይባላል ይሄ ሰው። ጄምስ ዋይት ሳይሆን ጄምስ ዋት። ዛሬ ጉልበትን የኤሌክትሪክ ጉልበትን የምንለካው በዋት ነው። ሜጋዋት፣ ኪሎዋት እያለን እንለካለን። ስለዚህ ዋት አንድ ነገርን የተመለከተው ሻይ የሚፈላበትን ማንቆርቆሪያ አንድ ቀን ጠዋት ቁጭ ብሎ እንዲሁ በትዝብት ይመለከት ነበር እና መጀመሪያ ማንቆርቆሪያው እሳት ላይ ሲጣድ የተረጋጋ ነው፣ ምንም አይነት እንቅስቃሴ የለውም። ከጥቂት ደቂቃዎች በኋላ ግን የውሃው ሞለኪውሎች እሳት ሲያገኛቸው መንቀሳቀስ ይጀምራሉ ካሉበት ቦታ። ከዚያ መንቀሳቀስ ብቻ አይደለም፣ ያንን ክዳን እየገፉት ወደ ላይ ይወጣሉ እና የተከማቸ የሚያንቀሳቅስ ጉልበት ተመለከተ። ስለዚህ ይሄንን የታመቀውን ነገር አንድን ነገር ማንቀሳቀስ ከቻለ ይሄንን እንፋሎት እያመቀን አንድን ነገር እንዲያንቀሳቅስና አንድን ነገር እንዲሰራ ማድረግ እንችላለን የሚል ሐሳብ ነው የመጣለት። ከዛ በኋላ በእንፋሎት የሚሰራ ሞተር ተሰራ። ስቲም ኢንጂን እየገፋው ሲወጣ ያንን ጀልባዎችን ለማንቀሳቀስ ከአንድ ቦታ ተነስቶ ሌላ ቦታ ለመሄድ ስራውን እንዲያቀልለት ጉልበቱን እንዲያካፍለው የእንፋሎት ሞተር ተሰራ። ከዚያ በኋላ አንዱ ከሌላው እየተከተለ በኢንዱስትሪያል አብዮት ብዙ ትልልቅ ግኝቶች መፈብረክ ጀመሩ። ቀጥሎ ብናየው በታሪክ ሃይድሮሊክ ተርባይን የሚባል ሃይድሮሊክ ተርባይን ዛሬ ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ሌሎች እዚህ ደግሞ ትግራይ ውስጥ ተከዜን ወደ ጉልበት መቀየር የቻለበት ጥበብ ነው። ውሃው ሲወርድ አንድን ነገር ሲያንቀሳቀስ ተርባይን ያለ ነገር ሲያንቀሳቀስ ጉልበት ያመርታል፣ ጉልበት ይሰጣል። ስለዚህ ትላልቆቹ የዓለማችን ወንዞች እንዲሁ ዝም ብለው ይፈሱ የነበሩት ወደ ጉልበት ተቀየሩ። ስራን የሚካፈሉ ሆኑ፣ ጉልበትን የሚያመርቱ ሆኑ። ትላልቅ ፋብሪካዎች በእነዚህ ጉልበቶች መንቀሳቀስ ማምረት ቻሉ። ከዛ በኋላ የሰው ልጅ አላቆመም። በዲዝል የሚሰሩ በናፍጣ በቤንዚን የሚሰሩ ሞተሮችን ማምረት የጀመረው ከዛ በኋላ ነው። አሁን ላይ የማንጠቀምበት ነገር የለም ጉልበትን ለማምረት ሰው። አሁን በቅርቡ እንኳን የተመለከትኩት በጃፓን ሀገር የመኪና ጎማዎች በአስፋልቱ ላይ ሲሽከረከሩ እና የሰው እርምጃ ራሱ ከመሬቱ ጋር ሲነካካ የሚያመርተው ጉልበት አለ። ስለዚህ እሱን እየሰበሰቡ ነው። ጉልበትን ለማምረት ኃይልን ለማግኘት የሚደረገው ጥረት በጣም አስደናቂ ነው። ከሁሉም ይልቅ ግን በጣም የዓለምን ታሪክ የቀየረው በ1930ዎቹ የነበረው የአልበርት አንስታይን የኢነርጂ ጉዳይ፣ ጉልበትን የማምረት ጉዳይ። ባጭሩ አልበርት አንስታይን ፊዚስት ነው እንደምታውቁት፣ የፊዚክስ ዕውቀት ሊቅ ነው እና ምን ብሎ ነው ያሰበው? እያንዳንዱ በምድር ላይ ያለ ነገር የተሸከመው ጉልበት አለ። በአቅሙ ልክ የተሸከመው ነገር አለ በውስጡ። ይሄንን የተሸከመውን ነገር ያወጣ ዘንድ ወይም ሲከፋፈል ወይም ሲበታተን የሚለቀው ጉልበት ልክ እንዳለው ክብደት እኩል ነው። ኢነርጂውና ማሱ እኩል። ስለዚህ በምድር ላይ ካሉት ንጥረ ነገሮች በጣም ቀላሉ ነገር ሃይድሮጅን። ዛሬ የሃይድሮጅን ቦምቦች ይዘጋጃሉ። ባላት ክብደት ልክ የተሸከመችው ጉልበት አለ ነው እያለ ያለ ባለው በተሸከመው ልክ። ስለዚህ በምድር ላይ ይሄንን
ዩራኒየም የሚባል በጣም ደግሞ ከሁሉም ንጥረ ነገሮች ከፍተኛ ጉልበት ክብደት ያለው ነገር እሱ ስለነበረ ይህንን ዩራኒየም ኃይል ባለው ነገር እንዲከፋፈል እንዲሰባበር ወይም ቦምባርድድ እንዲሆን በውስጡ ያለው ጉልበት ይወጣ ዘንድ ስናደርግ እጅግ በጣም በሚሊዮን የሚቆጠር ሆርስ ፓወር ማምረት ቻለ። ያ ነው የዓለማችንን ግኝት የቀየረው። ከዛ በኋላ አቶሚክ ኤጅ ይባላል። ዛሬ ለዓለም ትልቁ ስጋት የሆነው እንግዲህ ግኝቱ ጥሩ ነበር። ከዛ በፊት የነበሩት ግኝቶች የሰውን ስራ ለመካፈል፣ ፋብሪካዎችን ለማንቀሳቀስ፣ የተለያዩ ስራዎችን ለመስራት ነበረ ጥቅሙ የነበረው። ያ የአልበርት አንስታይን ግኝት ለመልካም ነገር ዓለም አልተጠቀመችው። እንደምታውቁት በሁለተኛው ዓለም ጦርነት በጃፓን ላይ የተጣሉት እነዚያ ቦምቦች ዛሬም ድረስ እጅግ ለሰብአዊ ዘር መሳቀቅ፣ ጤና መጓደል ችግር ያመጡ ናቸው። በቅርብ አንድ ኢንተርቪው መለከት ነበር። ስለዚህ ስለ ኒውክሌር ኃይል በዓለማችን ላይ 8 ብቻ የሚሆኑ ሀገሮች ይህንን የኒውክሌር ኃይል ታጥቀዋል። ግን አብዛኛውን የታጠቀችው አሜሪካ ነች። እና ኢንተርቪው ሲደረግላት የነበረች ሴት በዚህ የመሳሪያ ምርት ላይ በታሪክ ውስጥ የነበረውን ነገር የምትዘግብ መርማሪ ጋዜጠኛ ነች። እና በዓለም ላይ በተንቀሳቀሰችባቸውና ቁልፍ የሆኑ የጦር ጀነራሎችን እና መኮንኖችን ካነጋገረች በኋላ ዓለማችን ላይ ተደቅኖ ያለው ስጋት ቢኖር የኒውክሌር ኃይል ነው የሚል ድምዳሜ ላይ ደርሳለች። አሁን ዓለምን እንደ ኒውክሌር የሚያሰጋ ነገር የለም። ምክንያቱም ይሄ የኒውክሌር ኃይል በተለይ ዓለምን ለማጥፋት አሁን ያለው ኦልሞስት 60% የሚሆነው የዓለም ሕዝብ በ72 ደቂቃ ማጥፋት የሚችል አደገኛ ነገር ዓለም ታጥቃለች። ያንን ስሰማ በጣም ሾክ አድርጎኛል። በ72 ደቂቃ ውስጥ በቢሊዮን የሚቆጠር ሕዝብ ሊያጠፋ የሚችል ነገር በሰው እጅ አለ ዛሬ። በሌላ በኩል ደግሞ ከስጋቱ አልፎ እግዚአብሔር ሳይፈቅድ የሚሆን ነገር አለ የለም። ሰው የታጠቀው ነገር በጣም ከባድ ነው። ደግሞ በጣም የሚገርመው ይሄንን የኒውክሌር ኃይል የታጠቀ ሀገር በተለይ አሜሪካ 1000 ወደ 160 የሚሆነው ከሌሎቹ አንጻር ሌሎቹ 1-2 ነው ያላቸው። አሜሪካ የታጠቀችው 1160 አካባቢ። ያ ማለት ከአጠቃላይ በዓለም ካለው የኒውክሌር ኃይል ምናልባት 90% አካባቢ የታጠቀችው አሜሪካ ነች። እና በፕሬዝዳንቱ አንድ ትዕዛዝ ይሄ የኒውክሌር ኃይል ሊንቀሳቀስና በምድር ላይ ጥፋት ሊደርስ ይችላል፣ የታለመለትን ኢላማ ሊመታ ይችላል። ግን እግዚአብሔር ካልፈቀደ የሚሆን ነገር የለም። ሰዎች ለጥፋት የሚሆን ነገር እጃቸው ላይ አለ። በአጠቃላይ ግን ያኔ እንደነበረው አይነት በጣም ብዙ ክብደት ያለው ሳይሆን በትንሽ ክብደት ውስጥ ዓለምን ሊያጠፋ የሚችል ነገር ሰው ታጥቆ በጥናትና በመልካም ነገር ልንጠቀም እኮ እንችል ነበር፣ ግን አልተጠቀምንበትም። ይሄንን የኒውክሌር ኃይል ሳይ በጣም ነው ሰርፕራይዝ ያደረገኝ። ከዛ በላይ ግን ዛሬ ሰርፕራይዝ የሚያደርግ የሚያስደንቅ ከኒውክሌርም የሚበልጥ ኃይል አለ። እግዚአብሔር የተመሰገነ ይሁን። ያንን ኃይል ነው ዛሬ የምናየው። ያም ከኒውክሌር የበለጠ ኃይል የእግዚአብሔር ጸጋ ይባላል። ዓለም ኃይልን በማምረት ጉልበትን በማምረት በጣም እየላቀች ሄዳለች። ግን ደግሞ በመንፈሳዊ ኃይል እየደከመች እየቆረቆዘች እየቀዘቀዘች ነው የመጣችው። ዓለም ፊዚካል በሆነው አካላዊ በሆነው በሚታየው ነገር የታጠቀ ቢሆንም በውስጡ ያለው ጉልበት ግን እየተሟጠጠ ነው የመጣው። ሰዎች አሁን አንዳች ኃይል ፍለጋ ላይ ናቸው። የሚያበረታቸው፣ የሚያንቀሳቀሳቸው፣ የሚያሰራቸው፣ እንዲነሱ የሚያደርጋቸው። ጃፓኖች ይህንን ኮንሰፕት ኢኪጋይ ይሉታል። ለመነሳት የሚያስችል ዛሬ ቀናችሁን እንድትውሉ ስራችሁን እንድትሰሩ ከዛ ከተኛችሁበት የሚያነቃችሁ ፐርፐዝ ማለት ነው። ጉልበት ይፈልጋል ለመነሳት። ለመኖር በጓጓት ይፈልጋል በየዕለቱ። ወንድሞችና እህቶች ለደከምንበት ውስጣችን ለታጣው ኃይል እግዚአብሔር ዛሬ በቂ የሆነ የኃይል አቅርቦት ስላለ እንዳትጨነቁ። በዚህ ማለዳም ያንን ጸጋ ያንን ጉልበት መስጠት ነው የሚፈልገው እግዚአብሔር። የእግዚአብሔር አስደናቂው ጸጋ God's amazing grace ምንድነው የሚያደርገው? ይሄ ጸጋ
ጳውሎስ ለዛ ይመስለኛል በሁለተኛ ጢሞቴዎስ ላይ እግዚአብሔር የፍርሃትን መንፈስ አይደለም የሰጠን። የምን መንፈስ ነው የሰጠን? የፍቅርና የኃይልን። ስለዚህ መንፈሳዊታችን እንዲነቃቃ፣ ውስጣችን እንዲበረታ፣ ከፍ የሚያደርግ ከወደቅንበት ዝቅ ካልበት ፊታችንን ካጠቆረው ነገር ከፍ የሚያደርግ ኃይል አለ። ወንጌል ኃይል ነው። በዚህ ከተማ ውስጥም ይህንን ኃይል እንዳለ ለሰዎች ማሳየት ያስፈልጋል። እዚህ ላለነው ሰዎች ይህንን ኃይል ማወቅ ይገባናል። እግዚአብሔር ለሁላችን የሚበቃ በቂ የኃይል አቅርቦት አለው። ጸጋው የሚያደርገውን ነገር ስትመለከቱ ትደነቃላችሁ። እኔ አሁን የማጠናቀቂያ ጽሑፌን እየሰራው ነው። ፕሮጀክት አለ። ኤክስፐሪመንታል ስተዲ ነው፣ የሙከራ ጥናት። ይሄ ሙከራ ጥናት የጥናት ተሳታፊዎችን መለየት የመጀመሪያው ደረጃ ነው። ለጥናቱ የሚሆኑ ሰዎችን በመስፈርት መለየት። በመስፈርት ከለየናቸው በኋላ ለሁለት ቦታ እንከፍላቸዋለን። አንደኛው ቡድን ሙከራው የሚደረግበት ሲሆን፣ ሁለተኛው ቡድን ደግሞ ለማነጻጸሪያነት የሚጠቅም ቡድን፣ የኤክስፐሪመንታል ግሩፕ እና የኮንትሮል ግሩፕ። ለቁጥጥር ለማነጻጸሪያነት የሚጠቅም ግሩፕ እና ሙከራው የሚደረግበት ቡድን። እያንዳንዱ ዛሬ በፋርማሲ የምታገኟቸው መድኃኒቶች በዚህ መልክ የተሰሩ ናቸው። ኤክስፐሪመንት ተደርጎባቸዋል፣ ሙከራ ተደርጎባቸዋል። ለውጥ ያመጣሉ ወይስ አያመጡም? ያንቀሳቅሳሉ አያንቀሳቅሱም? ከዚያ በኋላ ለሙከራ ቡድን ያ የተዘጋጀውን ነገር ትሰጣላችሁ። ሌሎቹ ደግሞ ለማነጻጸሪያ የሚጠቅሙት ግሩፖች ይህንን አያገኙም። ከዚያ በኋላ የተጠቀመውና ያልተጠቀመው መካከል ያለውን ልዩነት ከተወሰነ ጊዜ በኋላ ክትትል አድርጋችሁ የመጣውን ለውጥ ትመዘግባላችሁ። ከነዛኛዎቹ አንጻር የጤና ሁኔታቸው ከተስተካከለ፣ ህመማቸው ከቀነሰ፣ ስርጭቱ ከቀነሰ ይሄ መድኃኒት ውጤታማ ነው ይባላል። ዛሬም እግዚአብሔር የተመሰገነ ይሁን በእኔና በእናንተ ህይወት እግዚአብሔር ኤክስፐሪመንት እየሰራ ነው። ያ ኤክስፐሪመንት የጸጋ ኤክስፐሪመንት ይባላል። በደካማው ኃይል ላይ በታመመው ልብ ላይ የሚሰጥ የጸጋ ኃይል። ከዚያ በኋላ እግዚአብሔር ፎሎ አፕ ያደርጋል፣ ይከታተላል። የትንቢት መንፈስ 9ኛ ቴስቲሞኒ ላይ God is doing an experiment of his grace ይላል። የጸጋውን ቤተ ሙከራ በእኛ ልብ ላይ እየሰራ ነው። ከዚያ በኋላ መላእክቶችን የሚያስደንቃቸው ሰማይን የሚያስገርመው ጉዳይ በእኔና በእናንተ ህይወት ላይ የእግዚአብሔር ጸጋ መጥቶ ሰርቶ የሚያመጣው ለውጥ ማየት ነው። ጌታ ሆይ ተመስገን ይላሉ መላእክቶች፣ ይዘምራሉ። ለምን? በሰው ልብ ላይ ከተሰራው ሙከራ የተነሳ አመፀኛ የነበረው ታዛዥ ሲሆን፣ የእግዚአብሔርን መንገድ ትቶ አመፀኝነትን የለመደው ሰው መታዘዝን፣ ዝቅ ማለትን፣ ማገልገልን ሲያዩ ከኔ በላይ ማንም የለም የሚለውን ትሁት አድርጎ ዝቅ አድርጎ ሲያይ ዋው ይሄ ጸጋ እንዴት አድርጎ ነው ሰውን የለወጠው? እንዴት ሆነ ይላሉ። ያንን ኤክስፐሪመንት እያዩ እግዚአብሔር በእኔና በእናንተ ልብ ላይ ኤክስፐሪመንት እየሰራ ነው። ጸጋውን በመስጠት እንዴት ያለ ለውጥ እንዲመጣ፣ እንዴት ያለ ውጤት እንደሚመጣ መላእክቶች በጉጉት ያያሉ፣ በናፍቆት ይከታተላሉ። ዓለማትን የሚያስደንቀው መላእክትን የሚያዘምራቸው በእኔና በእናንተ ህይወት ውስጥ የሚመጣው ለውጥ ማየት ነው። አሁን በዚህ ከተማ ውስጥ ከኛ ጋር አብሮ የሚልካቸው ብዙ መላእክቶች አሉ። ምን የሚያደርጉ ናቸው? ጸጋውን የሚያካፍሉ ናቸው። የእግዚአብሔርን ኃይል የሚያስታውቁ ናቸው። ከዛ ይህ ጸጋ ሰዎችን እንዴት እንደሚለውጥ ሲያዩ እንዴት አደረግከው? እንዴት ለወጥከው? ይህ ጸጋ በጣም ትልቅ ነገር ያደርጋል። የመጀመሪያው ነገር የሚሰጥበት ዓላማ ለጥፋት አይሆንም። ልክ ሂሮሺማና ናጋሳኪ ላይ እንደሆነው አይነት አይደለም። የእግዚአብሔር ጸጋ የሚሰጥበት ፐርፐዝ አለ። ሶስቱን ነገሮች ብቻ ነግራችሁ መጨረስ ፈልጋለሁ። የመጀመሪያው ይሄ የጸጋ ኃይል ስለሆነ ይስባል። ምን ያደርጋል? ይስባል። ኤርምያስ ምዕራፍ 31 ላይ መጽሐፍ ቅዱሳችንን እናውጣና አንድ ጥቅስ እናነባለን። ምዕራፍ 31 ከቁጥር 3 ኤርምያስ ምዕራፍ 31 ከቁጥር 3 ምናውቀው ጥቅስ ነው፣ ግን በዚህ መልክ ልናየው እፈልጋለሁ። እንዲህ ይላል፣ እግዚአብሔርም ከሩቅ ተገለጠልኝ እንዲህም አለኝ፣
በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነት ምን አደረግኩሽ ይላል? ሳብኩሽ። እግዚአብሔር የተመሰገነ ይሁን። ይሄ የጸጋ ኃይል ምን የሚያደርግ ነው? የሚስብ ነው። የሚስብ ነገር ታውቃላችሁ? ማግኔት አይደል? ብረት አስቀምጡለት ምን ያደርገዋል? ይስበዋል። የእግዚአብሔር ጸጋ ወደ ደከመውና ወደ ኃጢአተኛው ልብ ሲቀርብ የሚያደርገው ነገር መጎተት፣ ወደ ራሱ ማስጠጋት፣ መውሰድ፣ ከዚያ ወስዶ ምን ሊያደርግ ነው? ሊለውጥ ነው። ሌላ መልስ የለውም። ጌታ ለምንድን ነው የሚስበው? በቸርነት የሚስበው ያንን ልብ ለመለወጥ ነው። ይህንን ፍቅር ለመግለጥ ነው ጌታ ወደ ምድር የመጣው። ምን ለማድረግ? ለመሳብ ሁሉን። ዛሬም በዚህ ሳምንት በጸጋው አማካኝነት ከመቀሌ የሚስባቸው ሰዎች አሉ። ወደ ራሱ ምን የሚያደርጋቸው? የሚጎትታቸው። ጸጋው ይህንን ያደርጋል። በዚህ ከተማ ታያላችሁ። ይህንን ኃይል ብቻ እናስታውቅ፣ ይህንን ኃይል ብቻ እንንገራቸው፣ ወደ ራሱ ይጎትታቸው። ምክንያቱም የጸጋው ስበት ሕግ የማግኔት አይነት ሕግ ነው። የሚቀርበውን እምቢ ካላለ፣ ሬዚስት ካላደረገ፣ ካልተገዳደረ በስተቀር ወደ እርሱ የመጣውን ነገር ይስባል። የሚስበው ለምንድን ነው ከተባለ ለማዳን ነው። እግዚአብሔር ይመስገን። The first step toward salvation is to respond to the drawing of the love of Christ. የመጀመሪያው ለድነት እርምጃ ያ ለሚስበን ኃይል ምላሽ መስጠት ነው። ያ ደግሞ የሚስበል ለማዳን ነው። ከዚያ በኋላ ሰዎች ሲስባቸው ምንን ያስተውሉ ዘንድ ይላል የትንቢት መንፈስ God's Amazing Grace ገጽ 99 ላይ ሲስባቸው ይቅር የመባልን ደስታ እንዲያውቁ። ዋው! ህሊና ውስጥ ብዙ ሸክም ያለበት ሰው አለ። የማይገባ ነገር እንዳደረገ የሚሰማው የሚጫጫ ነው። ይሄ ጸጋ ሲስበው ለማዳን ከዚያ በኋላ ይቅር የመባልን ደስታ ያጣጥማል። ሲስበው የእግዚአብሔርን ሰላም ይሰማዋል። የእግዚአብሔርን ፍቅር በጥልቀትና በቅርበት ይረዳል። ስለዚህ የመጀመሪያው ነገር ጸጋው የሚያደርገው መሳብ የሚባል ነገር ነው። ሁለተኛ ይሄ ጸጋ ዓላማው ልብን መለወጥ ነው። ልብን መለወጥ ሁላችንም የምናውቀው ጥቅስ ነው። ሕዝቅኤል ምዕራፍ 36 ላይ ሄዳችሁ ስትመለከቱ ሕዝቅኤል ምዕራፍ 36 ቁጥር 26 ለሰው ልጆች ከተሰጡት እጅግ በጣም ትልቅ ፕሮሚሶች ጸጋው በሕይወታችን ከሚያደርጋቸው ነገሮች አንዱ ይሄ ነው። ቁጥር 26 ላይ አዲስም ምን እሰጣችኋለሁ? አዲስ ምን እሰጣችኋለሁ? ልብ እሰጣችኋለሁ። እግዚአብሔር የተመሰገነ ነው። አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። በሕክምና ይሄ የልብ ቀዶ ጥገና። ከዚያ ደግሞ በዋናነት በዚህ በሕዝቅኤል ያለው ደግሞ የልብ ንቅለ ተከላ። የልብ ንቅለ ተከላ ከሌሎች በሕክምና ዓለም ውስጥ ሁሉም የልብ ህመሞች ባሉት ሕክምናዎች ባሉት መንገዶች ካልተሳኩ፣ ሁሉም ጥረቶች ተደርገው ሁሉም መንገዶች ተሞክረው ካልተሳኩ መጨረሻው መፍትሄ ምን ይሆናል? አንድ ለታመመ ልብ ንቅለ ተከላ። የልብ ንቅለ ተከላ በጣም ከባድ ነው። ምክንያቱም የሚሰጠውም የሚቀበለውም አካል እኩል መጀመሪያ መጋደም አለባቸው። የሚሰጠው በዚህ በኩል፣ የሚቀበለው በዚህ በኩል እና ሐኪሙ ታውቃላችሁ፣ ልብ በጣም ከባድ ነው። በቀላሉ አትደርሱትም። ምክንያቱም የታጠረ ነው። በ12 አጥሮች የታጠረ ነው። እዚህ ደረታችሁ ላይ የምታዩቸው 12 ጎድን አጥንቶች ልብን በግራም በቀኝም በፊትም በኋላም ሸፍነው ነው የያዙት። ስለዚህ ሐኪሙ እነዚህን አጥንቶች እየቆረጠ ወይም እየሰባበረ ልብ ጋር መድረስ አለበት።
ልብ በቀላሉ አትገኝም ማለት ነው። ልብ በቀላሉ የምትገኝ ነገር አይደለች እና በጣም ፔንፉል ነው። በዚህ በኩል የሚሰጠው አካል ኦፕሬት ይደረጋል፣ በዚህ በኩል ደግሞ የሚቀበለው አካል በተመሳሳይ መንገድ ይከፈላል። ከዚያ ልቡ ከሚሰጠው አካል በጥንቃቄና በፍጥነት በጥቂት ደቂቃዎች ውስጥ ወጥቶ የሚቀበለው አካል ልቡ ወጥቶ ከዛ በኋላ የሚሰራው ልብ ወደ ታመመው ልብ ይገባል። ከዚያ በኋላ ወዲያው ይታያል መስራትና ለመስራቱ። መምታት ከጀመረ መርጨት ከጀመረ ያንን ሲያደርጉ የሚያልፉበት ስቴፕ በጣም ከባድ ነው። ልብ ኤቨር ቢቲንግ ኔቨር ሬስቲንግ ሁሉ ጊዜ የምትመታ ነች፣ የማታርፍ ያንን እረፍት የማያውቅ አካል ወጥቶ ሌላ አካል ውስጥ ገብቶ ነው ስራ ሊሰራ የሚደረገው። ይሄ በአካል የሚሆነው ነገር ነው። ለመንፈሳዊ የሚሆነው ነገር እንዲሆነው እግዚአብሔር አዲስ ልብ እሰጣቸዋለሁ። ድንጋዩን ልብ ከእናንተ አወጣና አዲሱን ልብ እሰጣቸዋለሁ። እግዚአብሔር የተመሰገነ ይሁን። ጌታ ስለዚህ አዲስ ልብ ሲናገር አዲስ የሚለው ልብ ብቻ አይደለም፣ አዲስ አእምሮ ማለት ነው። God's amazing grace ላይ when Jesus speaks of the new heart, it means the mind, the life and the whole being እያለ ያለው ስለ አዲስ አእምሮ፣ ስለ አዲስ ህይወት፣ ስለ አዲስ መላ ማንነት ነው። To have a new heart is to have a new mind. አዲስ ልብ ማለት አዲስ አእምሮ ማለት ነው። አዲስ ዓላማ ማለት ነው። አዲስ ሞቲቭ የሚያንቀሳቅስ ሐሳብ ማለት ነው። የአዲስ ልብ ምልክቱ ምንድነው ብሎ ይጠይቃል። አዲስ ልብ ምንድነው ምልክቱ? ወንድሞቼና እህቶቼ አዲስ ልብ ምልክቱ የተለወጠ ህይወት ነው። የተለወጠ ሌላ በምንም ሊያስታውቅ አይችልም። ስለዚህ በዚህ ከተማ ውስጥም እግዚአብሔር ይሄንን የልብ ንቅለ ተከላ እንዲያከናውን እግዚአብሔር ይችላል አይደል? ልባቸውን አውጥቶ አዲስ ልብ መስጠት ይችላል ለተጎዱ። ይሄንን ጸጋ እናስታውቃቸው። ማን ነው ይሄንን የማይፈልግ? ማን ነው ይሄንን የማይሻ? አዲስ የሆነ አእምሮ ትፈልጋለህ? አዲስ የሆነ ተነሳሽነት ትፈልጋለህ? አዲስ የሆነ ዓላማ ትፈልጋለህ? አዎ ይሄንን እግዚአብሔር መስጠት ይችላል። ይሄንን ኃይል እናስታውቅ፣ ይሄንን ኃይል እንግለጥ። የጸጋው ኃይል እጅግ በጣም ታላቅ ስለሆነ አዲስ ልብ መስጠት ይችላል። ያኔ በነበረው በጦርነቱ ጊዜ አንድ ወጣት አዲስ አበባ ከአንድ ወዳጃችን ጋር ተገናኝቶ የነበረውን ተሞክሮ ልነግራችሁ እፈልጋለሁ። ከሰሜኑ ክፍል ተፈናቅሎ ወደ አዲስ አበባ የመጣ እና ከራሱ ቀዬ ከሚበላው ከሚጠጣው ከሞቀበት መንደር ወጥቶ አሁን የሰው እርዳታ የሚያስፈልግበት ደረጃ ላይ ወርቆ እየለመነን የተገናኙት። የወንድም እንደነገረኝ ጧት ተነስቶ ቶሎ ብሎ ከምግብ በኋላ የሚደረገውን እንቅስቃሴ አድርጎ ወደ ስራው ለመመለስ በፍጥነት እየተመመ ይራመድ ነበር። ነገር ግን አንድ ወጣት ልመናው አስቆመውና እባክህን ጋሼ የምበላው የለኝም ተቸግሬያለሁ። በዛን ወቅት ብዙ ሰዎች ፈልሰው ስለመጡ ለመረዳት ነገሩ ሩቅ አልነበረም እና በጣም ቸኩሏል። ነገር ግን ደግሞ አስቆሞታል እና ለዛ ወጣት አንድ ነገር ተናገርኩት አለ። አይኖቹን በአይኔ እየተመለከትኩ በትኩረት ወንድሜ ያልኩት እኔ አሁን የሚያልቅ ምግብ ሰጣሃለሁ፣ የሚያልቅ ገንዘብ ሰጣሃለሁ፣ የማያልቀውን ብትፈልግ ይሻልሃል አለ። ወደ ቤት ወሰደው። የሚበላውን ሰጠው፣ የሚለብሰውን ሰጠው፣ ወደ ቤት ሸኘው። ከ6 ወር በኋላ እዚያው ቦታ ላይ ተገናኙ እና ሲገናኙ ተለውጠው የተገናኙት። የአዲስ ልብ ምልክቱ ምንድነው ብለናል? የተለወጠ ህይወት። ተለውጦ ተገኘ። ምንድነው የሆነው ነገር? እና ከሩቅ ተመለከተው፣ እየሮጠ መጣ። ጋሽ አስታወስከኝ አለው። እዚህ እኮ ቦታ ተገናኝተን ነበረ። እኔ አላስታውስም። የት ተገናኘ ነው? እኔ እንጃ ረስቻለሁ። አታስታውስም? እዚህ ጋር ያን ቀን እኮ አለ ያቺ የተናገርካት ንግግር እኮ ውስጤ ገብታ ለወጠችኛል። ይገርምሃል፣ ካንተ ከተለየው በኋላ ኢየሱስ አዳኝ ነው የሚሉ ሰዎች ጋር ሄድኩኝና እኔ በቃ ይሄን ኢየሱስ መውሰድ ፈልጋለሁ አልኳቸው።
ግን አልኳቸው እናንተ የምትሉት ኢየሱስ ሳይሆን ያ ቅድም የተናገረኝ ሰውዬ ኢየሱስ ነው የምፈልገው። ሕይወቴ ለውጦታል። ንግግሩ ወደ ልቤ ገብቷል። የማያልቀውን ነው የምፈልገው። ተስፋ ቆርጦ የነበረ ሰው ከሄደ በኋላ መጽሐፍ ቅዱስ አስተማሩት፣ ተጠመቀ፣ ስራ ጀመረ። እሱ ብቻ አይደለም፣ እህቱም አብራ መታ ነበር። እሷም የራሷ የምትለውን ስራ ጀመረች። ቤት ተከራዩ። አሁን ትንሽ ስቴብል ሲሆኑ ወደ ቀያቸው ተመልሰው ወደ አዲስ አበባ እየተመለሱ የተገናኙት እና ይገርማል። እዛ ከሄድኩ በኋላ የአካባቢው ሰው ሲመለከተኝ አንተ ተለውጠሃል፣ ንግግር ተቀይሯል፣ አረማመድ ተቀይሯል፣ ስሜት ተቀይሯል፣ ምንድን ነው የሆንከው? ተለውጠሃል ይሉኛል። እኔ ምን እንደሆነ አልገባኝም። እንግዲያውስ ልንገርሃለሁ፣ የእግዚአብሔር ጸጋ ነው የለወጠህ። እንደው ምን ይሆን ብለህ እየተመራመርክ እንዴት ነው የተለወጥኩት፣ ይሄ እንዴት ሊሆን ቻለ እያልክ እየጠየቅክ ከሆነ እርሱ የእግዚአብሔር መንፈስ በውስጥ የሰራው ነገር ነው። ያን ቀን ተገናኝተን አብረን ቀኑ ሙሉ ዋለን። የእግዚአብሔርን ቃል ሰጠሁት። ስለወጥ ያኔ ክርስቲያን ሲሆን የነበረውን መጽሐፍ ቅዱስ ሸለምኩት። እኔንም የለወጠ አምላክ ከዚህም በላይ ይለውጣል። የእግዚአብሔር የጸጋ ኃይል ዓላማው ልብ መለወጥ። ስለዚህ ልባቸው እንዲለወጥ የሚፈልጉ ሰዎች ይህንን የጸጋ ኃይል እናስታውቃቸው። በመጨረሻም ሶስተኛውን ነጥብ እናገርና ጨርሳለሁ። ይሄ የጸጋ ኃይል ዓላማው ሰላምና እረፍትን ማምጣት ነው። እግዚአብሔር ይመስገን። በዚህ ከተማ በጣም ያስፈልጋል ብዬ አስባለሁ። ሰላምና እረፍት፣ መረጋጋትን። እዚህ ያለን ሰዎች፣ ከሌላም ቦታ የመጣን ሰዎች ኢሳይያስ ምዕራፍ 57 ላይ ያለውን ሐሳብ እስቲ ሄደን እንመልከት። መነሻ እናድርግና ጥቂት ሐሳቦችን ከዛ እንለዋውጣለን። ኢሳይያስ ምዕራፍ 57 ከቁጥር 20 እስከ 21 የእግዚአብሔር ጸጋ አሜዚንግ ግሬስ፣ ግሩም ጸጋው መረጋጋትና ሰላምን ያመጣል። መጽሐፍ ቅዱሳችሁን ወደዛ ቦታ ስትወስዱ ቁጥር 20 ላይ እንዲህ ይላል፣ ክፉዎች ግን እንደሚንቀሳቀስ ባህር ናቸው ይላል። ክፉዎች ምን አይነት ሰዎች ናቸው? ከምን ጋር ተመሳስለዋል? ከሚንቀሳቀስ ባህር። ጸጥ ይል ዘንድ አይችልምና፣ ወደ መረጋጋት ሊመጣ አይችልምና። ቁጥር 21 ላይ ግን እንደገና ተመልሶ ሲያጠናክረው እንደውም በዚህ ደመድመዋል። ለክፉዎች ሰላም የላቸውም ይላል ማን? አምላኬ። ዋት ምንድነው ሰላማችንን ያጠፋው? መረጋጋት የጠፋበት ምክንያት? አዎ የምድር ሊቃኖች፣ የምድር ዜና ዘጋቢዎች፣ የምድር ባለሙያዎች፣ የምድር ኃያላን ብዙ ነገር ሊሉ ይችላሉ። ሰላም የሚጣታባቸው ምክንያቶች፣ አለመግባባት፣ መረጋጋት የሚጠፋባቸው ምክንያቶች እንደዚህ ያሉ ነገሮች ናቸው ብለው ይዘረዝሩ ይሆናል። የእግዚአብሔር ቃል ግን አምላኬ ምን አይነት ሰዎች ሰላም የላቸውም ይላል? ክፉዎች። እንደሚንቀሳቀስ ባህር ናቸው። የማቴዎስ ወንጌል ምዕራፍ 8 ላይ ያለውን የደቀ መዛሙርቱን እና የኢየሱስን የባህር ላይ ጉዞ ታስታውሳላችሁ። በገሊላ ባህር ላይ የነበረውን ጉዞ ጥቂት ለማረፍ ስለፈለገ ወደ ማዶ እንሻገር አላቸው እና በጣም በትምህርቱ የተገረሙ እንደው ያችንም እረፍት እንኳን እንዲያገኝ ያልፈለጉ ሰዎች በሌላ ጀልባ ይከተሉት ነበር እና ኢየሱስ ወደ ጀልባዋ ወደ ታንኳይቷ ከገባ በኋላ ተኛ ይላል መጽሐፍ ቅዱስ። ከዛ በኋላ ደቀ መዛሙርቱ ግን አልተኙም ነበር። የብዙ ዓመት ልምድ ያላቸው ጀልባ ባህሩን የሚያውቁት የት ቦታ እንደሚያሰጋ፣ ወቅቱ ምን አይነት እንደሆነ፣ ንፋሱ በየትኛው ጊዜ እንደሚነሳ፣ ጀልባ ሊያናውጥ እንደሚችል፣ አደጋ ላይ ሊጥል እንደሚችል ያውቃሉ። ኤክስፐርቶች ናቸው እና ከኤክስፐርቶቹ ጋር ከባለሙያዎቹ ጋር ነው ሄደው። ግን በመሃል መጽሐፍ ቅዱስ ሲናገር ያንን ጀልባ ምን ማናወጥ ጀመረ? ሞገድ፣ ማዕበል መጣ እና የሚችሉትን ያህል ሞከሩ። ነገር ግን ነገሩ ከአቅም በላይ ነበር እና
ውሃው ወደ መርከቢቱ እየገባ የማስመጥ ደረጃ ላይ ደረሰ ቀስ በቀስ። እና በዚህ ሁሉ ጊዜ ግን ኢየሱስ በዛ ጀልባ ላይ መሆኑን አላስተዋሉም ነበር። የዘመናት ምኞት በጣም ይገርማል። አንዲት በምሽት የነበረች የመብረቅ ብልጭታ ነች ኢየሱስ ራሱ እዛ ጀልባ ላይ እንዳለ ያስታወቃቸው። አጠገባቸው ነበር ግን አላስተዋሉት። ያቺ የመብረቅ ብልጭታ ኢየሱስ አጠገባቸው እንዳለ ሲያዩ በኃይል ተቆጥተው እንዴ እስክንሞት ድረስ ትጠብቃለህን? ከዚያም በኋላ ተነስቶ ስለ እምነታቸው ከገሰጻቸው በኋላ ያንን ማዕበል መጽሐፍ ቅዱስ ሲናገር ገሰጸው ይላል። ከዛ በኋላ ምን መጣ? ጸጥታ ሆነ። እግዚአብሔር የተመሰገነ ይሁን። ዛሬም በዚህ ከተማ ውስጥ ያለውን ልብ፣ በዚህ ከተማ ውስጥ ያለውን አለመረጋጋት፣ በዚህ ከተማ ውስጥ ያለውን የሰላም እጦት እግዚአብሔር ካልገሰጸው በስተቀር ወደ መረጋጋት ሊመጣ አይችልም ወንድሞቼ። ከሁሉ በላይ ደግሞ ይህ ቃል እንደሚነግረን ክፋት ነው የሰው ልብ ሰላም ያሳጣው ነገር፣ እረፍት የሚያሳጣ ነገር። የተራራው ስብከት የትንቢት መንፈስ በአንድ ቦታ ላይ እንዲህ ይላል፣ ብዙውን ጊዜ ሰላማችንን የሚያደፈርሰው የራስ ፍቅር ነው። ምንድነው ሰላሜን የጠፋ ብላችሁ ስትጠይቁ ለመጨረሻ ጊዜ የተጨነቃችሁበትን፣ ወሬ ያረጋችሁበትን፣ ያዘናችሁበትን፣ መረጋጋት የከበዳችሁን ጊዜ አስታውሱ። ምንድን ነበረ ምክንያቱ? ምንድነው ለመረጋጋት የከበደኝ ነገር? እንዴት ነው መረጋጋት ያልቻልኩት ብላችሁ ስትጠይቁ ወንድሞችና እህቶች ምንም አይደለም፣ የራስ ፍቅር ነው ሰላማችንን ያጠፋው። የወንድሞች ፍቅር አይደለም። የእግዚአብሔር ፍቅር አለ እረፍት ያሳጣን። ብዙ ጊዜ ሰላማችንን እያደፈረሰ ያለው የራስ ፍቅር። ስለ ራሳችሁ ባሰባችሁ ቁጥር፣ ስለ ቤታችሁ ባሰባችሁ ቁጥር፣ ከራሳችሁ ጋር ስለሚያያዙ ጉዳዮች ባሰባችሁ ቁጥር፣ ስለ ስራችሁ ስለ ኑሯችሁ ባሰባችሁ ቁጥር፣ ከራሳችን ጋር የተያዙ ጉዳዮችን ባሰብን ቁጥር እንጨነቃለን። ሰልፍ እኔነት ነው ሰላምን የሚያሳጣው ነገር። ብዙ ሰላምን የሚያደፈርሱ ነገሮች አሉ። ብዙውን ጊዜ ግን የራስ ፍቅር ነው ሰላምን የሚያደፈርሰው። ስለዚህ በከተማ ውስጥ ያለን ሰዎች፣ እዚህም ያለን ሰዎች ልናውቅ ያስፈልገናል። ዋናው ሰላምን የሚረብሸው ነገር ከውጪ የሚመጣ ሳይሆን በእኔ ውስጥ ያለው ነገር ነው ማለት ነው። ከውጪ ያለው ነገር ሲረጋጋ አይደለም የኔ መረጋጋት የሚመጣው። ሰላምና መረጋጋት ከውስጥ ወደ ውጪ የሚወጣ ነገር ነው እንጂ ከውጪ ወደ ውስጥ የሚገባ ነገር አይደለም። አቅጣጫውና እንቅስቃሴው እንደዛ ነው። ለክፎች ሰላም የላቸውም ይላል አምላኬ። ስለዚህ ይሄ የጸጋ ኃይል ወደዛ ወደ ተናወጠው ልብ፣ ወደሚናጠው ልብ፣ ኃጢአት ሊያስጨነቀው፣ ከኃጢአት ጋር ግብግብ ለገጠመ፣ በሕይወቱ የኃጢአትን ድል ማግኘት ለሚፈልግ፣ መጠጥ ለሚያስጨንቀው፣ ሲጋራ ለሚያስቸግረው፣ ሌላም አይነት የሥጋ ልምዶች እያስጨነቁት ላለው አካል ብቸኛው መፍትሄ እግዚአብሔር ጸጋ ነው። ሰዎች ይህንን ኃይል እየፈለጉ ነው፣ የሆነ ከዚህ ካሉበት ነገር የሚያወጣቸው ነገር። በእውነት ይሄ ኃይል እንዳለ ስለማያውቁ እየተንከራተቱ ነው፣ በራሳቸው እየሞከሩ ነው። ይህንን ኃይል ማሳየት ያለብን አይመስላችሁ? ማሳወቅ ያለብን ከዚህ ካለህበት ስትራግል፣ ካለህበት ትግል ሊያወጣ የሚችል ነገር አለኝ፣ እሱን ላሳውቅ እችላለሁ። በእጄ ያለው ሚስጥር ይሄ ነው። የእግዚአብሔር ጸጋ ወደ መረጋጋት፣ ወደ ሰላም ሊያመጣ ይችላል። ይህንን ነው መናገር ያለብን። ይህንን ኃይል ማስታወቅ አለብን ወንድሞችና እህቶች። ለክፎች ሰላም የላቸው። ስለዚህ ሰዓታችን ሄዷል። ከዚህ በላይ አልወስዳችሁ። እግዚአብሔር ግን በዚህ ከተማ ውስጥ እንደኛ ልብም በዚህ ሳምንት፣ በዚህ ዕለት፣ በየሰዓቱ፣ በየጊዜው ለዓለም ሞትን ለክርስቶስ ሕያው እንድንሆን፣ ራሳችንን እንድንገድል፣ ድል እንድናገኝ ጸጋውን ሊሰጠን ሊያካፍለን ይፈልጋል። የመለኮት ባህሪ ተካፋዮች ተሆኑ ዘንድ ከዓለም ካለው ርኩሰት አምልጣችሁ ይላል ጴጥሮስ።
የመለኮት ባህሪ ተካፋይ እንድንሆን ይህንን ጸጋ መስጠት ይፈልጋል። ይህንን ኃይል እናስታውቅ። ዓለም የተራበችው ነገር ቅድም ተመለከተን አይደል? ኃይልን ለማግኘት ያላደረገችው ጥረት የለም። ያልተመራመረችበት፣ ያልገባችበት፣ ያልወጣችበት ነገር የለም። ጉልበትን ለማግኘት ጉልበቷን የሚያቀልላት ሸክሟን የሚጋራላት ነገር እየፈለገች ነው። ዛሬም ሰዎች በውጭ ያሉት ይህንን ኃይል እየፈለጉ ነው። ዲፕ ኢን ዴር ሃርት በልባቸው ውስጥ የሆነ ኃይል ይፈልጋሉ። ካሉበት የሚያወጣቸው ህይወታቸውን ሊቀይር የሚችል ነገር ሊለውጥ የሚችል ነገር እየፈለጉ እየተራበ ያለ ነፍስ አለ። የእግዚአብሔር ጸጋ ያስፈልገዋል ይሄ ሰው። እኛንም ደግሞ በዚህ ከተማ ውስጥ የጸጋው መልእክተኞች አድርጎ ሊጠቀምብን በዚህ ሳምንት ይፈልጋል፣ በዚህ ዕለት። ስለዚህ እግዚአብሔር ሁላችንም ይርዳን። አሜን። እስቲ ጸሎት እናድርግና መልእክታችንን እንጨርስ። እስቲ ከመጸለያችን በፊት ህይወቴን መርምር በሉት እግዚአብሔርን። አቤቱ መርምረኝ፣ ልቤንም እወቅ። በደልን በእኔ ዘንድ ብታገኝ እይ፣ የዘላለምን መንገድ ግን ምራኝ። ጌታ ልባቸውን ይመርምር። ምንድን ያገኛችሁት ልባቸው ውስጥ? ሰላምና መረጋጋት አለ? የተለወጠ ህይወትና ልብ አለ? ወደ እርሱ የሚስበው ጉልበት ይታያችኋል? ወደ ራሱ የሚያቀርበው ወደ ማዳኑ የሚጠራው ኃይል ይታያችኋል? የኃጢአት ይቅርታ፣ የእግዚአብሔር ሰላም ይሰማችኋል? ይህ ጸጋ በጣም ያስፈልገናል። ስለዚህም ይህንን የምትመለከቱ በያላችሁበት ስፍራ በእግዚአብሔር ፊት ራሳችሁን አዋርዳችሁ ልባችሁን በእግዚአብሔር መንፈስ ፈትሹ። በሃይማኖት ብትኖሩ ራሳችሁን ፈትሹ፣ መርምሩ። ምናልባት የማትበቁ ከሆነ እግዚአብሔር የሚያስችል የሚበቃ ጸጋ አለው። በዚህ ማለዳ ይህንን ኃይል ጌታ ሆይ እባክህን ስጠኝ በሉት። አሁን በእውነት ጌታ ሆይ ይህንን የጸጋ ኃይል እንዲህ የሚያደርግ ከሆነ እባክህን ስጠኝ በሉት። ያስፈልገኛል። በጣም ጉልበት አጥቻለሁ፣ ተለፈስፍሻለሁ። የሆነ ጉልበት የሚሰጥ ነገር እየፈለኩ ነበር። ኢነርጂ፣ ዛሬ ዓለም ኢነርጂ ድሪንክ፣ ኢነርጂ ፉድ እያለች እያመረተች ነው። ጉልበት በአጭር ጊዜ የሚሰጥ የሚለኩስ፣ የሚያቀጣጥል፣ የሚያንቀሳቅሰውን ጉልበት የሚሰጥ እያለች ትነግዳለች። ጌታ ሆይ እኔ እንዲህ ያለ ነገር ውስጥ ያስፈልገውታል። የሚያንቀሳቅሰኝ፣ የሚለውጠኝ፣ ወደ አንተ የሚያቀርበኝ ነገር እየፈለኩ ነው። ስለዚህ እባክህን ስጠኝ በሉት። ጌታን ተማጸኑት። የተወደድክ አምላካችን እግዚአብሔር በዚህ ማለዳ ከኒውክሌር የሚበልጠው ኃይል የጸጋ ኃይል እንደሆነ ስላስታወቀን በዚህ ምድር ላይ ልብን ለመለወጥ እንደርሱ ያለ ነገር ስለሌለ ብዙ ተግባራትን ስለሚፈጽም እጅግ ኃይልን ስለተላበሰው ጸጋ ስለተናገርከንና ስለገለጥክልን በጌታችን በኢየሱስ ስም እናመሰግንሃለን። ክብር ምስጋና ላንተ ይሁን። ጌታ ሆይ ለደከምንበት ሕይወት ጸጋ የሚሰራውን የሚያከናውነውን ነገር ስላሳየህን ኃይልህን ስለገለጥክልን ከወደቅንበት ከዚያ ከጉድጓድ ውስጥ የሚያወጣን በከፍታ የሚያራምደን ጉልበትን የሚሰጠን ኃይልን የሚያላብሰንን ጉልበትን የሚጨምርልን ነገር ስለሰጠህን እናመሰግንሃለን። ጌታ ሆይ ጸልያለሁ በዚህ ከተማ ስንገባና ስንወጣ የጸጋ ጌታ ሆይ ተካፋዮች ሆነን እንድንመላለስ ጸጋ እናብዛለን። ጌታ ሆይ ኃይልህን በጌታ በኢየሱስ ስም ጨምርልን። ከደከምንበት ከወደቅንበት በጸጋ እንድታነሳን እንጠይቅሃለን። ልባችን እንድትለውጠው እንጠይቅሃለን። ሰላምና መረጋጋት ወደ ልቦቻችን እንዲመጡ አሁን ጌታ ሆይ እንድታረጋጋን እንማጸናለን። ከዚያም ይህንን መረጋጋት ይዘን ይህንን ሰላም ይዘን ይህንን የተለወጠ ልብ ይዘን ይህንን የሚስበውን ኃይል ይዘን ወደ መቀሌ ከተሞችና ጎዳናዎች እንድንሄድ ጸጋህን አብዛለን። ጌታ ሆይ እንጸልያለን ለመቀሌ ከተማ በዚህ በትግራይ ላለው ሕዝብ ጌታ ሆይ የጸጋ ኃይል በጌታ በኢየሱስ ስም ገኖ ከፍ ብሎ እንዲታይ ሰው ሁሉ ይህንን ኃይል ተመልክቶ ወደዚያ ኃይል እንዲሄድ እንጠይቅሃለን። ጌታ ሆይ ይህንን ያላዩ ሰዎች ስላሉ ደክመዋል። ይህንን ያላዩ ሰዎች ስላሉ በቤታቸው ተከናንበው ቁጭ ብለዋል።
ይህንን ኃይል የሚፈልጉ የሚጠሙ የሚርመሰመሱ ብዙዎች እንዳሉ አውቃለሁ፣ አምናለሁ። ጌታ ሆይ ደክመናል፣ ዝለናል። ይህ ጸጋ በከተማው ሁሉ በክልሉ ሁሉ እንዲታይ እንዲንጸባረቅ ጌታ ሆይ እንጠይቅሃለን። ወዳለህበት ከፍታ ወደ ሰማይ የሚያወጣ ካሉበት ሁኔታ ውስጥ አውጥቶ የሚለውጥ ለማዳን የሚሰበው ኃይል እንዲታይ ከዚች ትንሽ የመሃል ከተማ ቤተክርስቲያን ይህ የጸጋ ኃይል እንዲንጸባረቅ ሰዎች አላፊኑ አግዳሚኑ ሲያዩ ይህንን ኃይል እንዲመለከቱ እንጠይቅሃለን። ጌታ በደከመ ጉልበቱ መጥቶ እንዲሁ ሰው እንዳይመለስ ሳይለወጥ ሳይባረክ እንዳይሄድ የጸጋ ኃይል በኃይል ጌታ ሆይ በደም ስሮቻችን እንደሚፈሰው ደም በእነዚህ ከተሞች ጎዳናዎች ሁሉ ላይ ጸጋ እንዲፈስ እንጠይቅሃለን። ብዙዎችን እንድናገኝ፣ ብዙዎችን እንድንማረክ፣ ብዙዎችን ይህንን ጸጋ እንድናስታውቅ እግዚአብሔር አምላክ እርዳን። በዚህ ከተማ ከዚህ ጸጋ የተነሳ የተለወጡ ልቦችን ማየት እንድንችል እርዳን። ሰላምና መረጋጋት የሚያገኙ ልቦችን እንድናይ እርዳን። በሳምንቱ መጨረሻ በብዙ ፍሬ፣ በብዙ በረከት፣ በብዙ ነፍሳት ባርከ፣ በብዙ ምስክርነት ባርከ ይህንን ጥቂት ቤተክርስቲያን በብዙ ሰዎች ሞልተ ለክብርህ ጌታ ሆይ መታሰቢያ የሚሆን ኮንፈረንስ እንዲሆን፣ የማይረሳ እንዲሆን፣ ሰዎች የተለወጡበት ኮንፈረንስ እንዲሆን አቤቱ በዚህ ማለዳ ተሰብስበን በአንድነት ተስማምተን እንጠይቃለን። ስለሰማህን ተመስገን። በክቡር ልጅህ በጌታችን በኢየሱስ ክርስቶስ አሜን።